የሩሲያው ፕሬዝዳንት ቭላድሚር ፑቲን ዩክሬን በጊዜያዊነት በመንግስታቱ ድርጅት ክትትል መንግስቷ ይመራ፣ የሩሲያ ጦር በቅርቡ የዩክሬንን ወታደር ጠራርጎ ማስወጣት ይችላል፣ አሜሪካ ግሪንላንድን እጠቀልላለሁ ካለች ከ1860ዎቹ ጀምሮ ነው፣ አዲስ ነገር አይደለም ማለታቸው፣ ከአውሮፓ ህብረት በኩልም ቀጣይ የጦር ግንባር ፊንላንድ ናት መባሉ የውጥረቱ ነገር ዓለም አቀፋዊ መሆኑን የሚጠቁም ያደርገዋል። ፑቲን ጠንካራ ሀሳቦችን አንስተዋል። ከአሜሪካ ፖለቲከኞች ጋር በሚሰሩባቸው ጉዳዮችና ዛሬም ቢሆን ምዕራቡ እንደማይተኛላቸው ግልጽ አድርገዋል። የዩክሬን ጦርነት ያለቀ ነው፣ በ2200 ኪሎ ሜትሮች ድንበር እንዲሁም በ1100 የውጊያ ግንባር ግስጋሴ ላይ ነን፣ ከፈለገን በቅርቡ የኪየቭን ኃይሎች ማጥፋት እንችላለን፣ ድል ቀርቧልም ብለዋል ፕሬዝዳንት ቭላድሚር ፑቲን። ከዚህ ባሻገርም በዩክሬን ያለው መንግስት ምርጫ ያላረገ ህገ ወጥ ነው በሚል የወቀሱ ሲሆን ግንቦት ላይ የተጠናቀቀው የዘለንስኪ ፕሬዝዳንትነት በመነሳት ይጠናቀቅ ብለዋል። ይህ ደግሞ የሰላም ስምምነቱ ሂደት ነው ማለታቸው እጅጉን አሳሳቢ ያደርገዋል። በዛ ላይ ድርድሩ ሰሜን ኮሪያና ብሪክስን መቀላቀል አለበት ፑቲን ማለታቸው አግባብ ባለው መንገድ ፑቲን ስራቸውን እየሰሩ መሆኑን ይጠቁማል። በዚህ ድርድር ላይ ሰሜን ኮሪያና አሜሪካ እንዲሁም አውሮፓ ህብረት አንድ ላይ እንደማይቀመጡ እያወቁ ፑቲን ያደረጉት ነው በሚል ትችት ተሰንዝሮባቸዋል። እርግጥ ፖለቲካዊ አካሄዳቸው እንደሆነ ሳይታለም የተፈታ ነው። ራሳቸው ፑቲን የክሬምሊን ዙፋን እድሜ ልክ በሚመስል እንዳልተቆጣጠሩት ይህን ማለታቸው ያው ህገ መንግስቱን አሻሽዬ ነው ለሩሲያ መቆየት ይጠቅማል ብዬ ነው ካላሉ በስተቀር ያን ያህል በምርጫ ጉዳይ ጠልቀው ማንሳት እንብዛም ሊዋጥ አይችልም። ለዲሞክራሲ ግንዛቤ አቀንቃኞችም የመንግስታቱ ድርጅትና ሌሎች ሀገራት የሚቆጣጠሩት ጊዜያዊ መንግስት እንዲመሰረት መድረኩን ለንግግር ክፍት ያደረገ ውጥናቸውን አስቀምጠዋል። ይህ ደግሞ ከአሜሪካና ከሩሲያ ጋር ድርድር ላይ ያሉትን ዘለንስኪን ከስልጣን የማንሳት እቅድ የማይተውት ፖሊሲያቸው እንደሆነ ፍንጭ ይሰጣል። በዲፕሎማሲም በጦር ሜዳም አለፍ ሲልም በድርድር ስም ዘለንስኪን ማንሳት ፑቲን እድሉን እንዳገኙም እየተነገረላቸው ነው። አዲስ መሪ ነገ ከነገ ወዲያ እስካልመጣ ድረስ ሰላም ከዩክሬን ጋር ለማውረድ ምልክቱ እየታየኝ እንኳን አይደለም ብለዋል ፕሬዝዳንቱ። በመንግስታቱ ድርጅት አሰራርና ዓለም አቀፍ ተሞክሮች ሰላም አስከባሪ ከድርጅቱ በንግግር ሰፍሮ ከውጭ ሆኖ የሚያስተዳድር ወይንም ጊዜያዊ መንግስት መመስረት እንደሚቻል ፑቲን ቢጠቁሙም በራሳቸው ፍላጎት ልክ የኪየቭን ፖለቲካ መቆጣጠር እንደፈለጉ ያሳያል በሚል ወቀሳ እየተሰነዘረባቸው ነው። በእርግጥም ፑቲን ራሳቸው የሚፈልጉትን የፖለቲካ ኃይል ሞስኮ ላይ አደራድረው ከውጭ ኪየቭን ማስተዳደር ፍላጎታቸው እንደሆነ ጠቁሞባቸዋል። ሁቲዎች የመንን ሲቆጣጠሩ በሰው ሀገር ሳውዲ ሆኖ በምዕራቡ የተደገፈ አገር መራሁ እንደሚለውና ሰናን አሳልፎ ሰጥቶ በኤደን መንግስት ነኝ እንዳለው አይነት የየመን አስተዳዳሪ ይሆናል የዩክሬን ጉዳይ። የውጭ ኃይሎች በዩክሬን አቅም ያለው መንግስት እንዲመሰረት ለምርጫ ይትጉ፣ አዲስ የሚመጣው መሪ ከሞስኮ ጋር ተነጋግሮ ሰላም ያመጣልም ብለዋል። ፑቲን በእያንዳንዱ ንግግራቸውና ድርድር አዳዲስ ፍላጎቶችን በማምጣት ዘለንስኪን የማንሳት ውጥናቸውን ደጋግመው እያሳዩ ነው። ጊዜያዊ መንግስት ብቸኛው አማራጭ ነው። ያም ሆኖ ግን ሰላም የሚመጣው ሩሲያ ዋጋ ከፍላ ሊሆን አይችልም ማለታቸው የክሬምሊን ፍላጎት ክሬሚያን ጨምሮ 5ቱን ግዛቶች ከመጠቅለል እስከ ኔቶን መቀላቀል መከልከልና ዘለንስኪን ከስልጣን ማንሳት የዘለቀ እንደሆነ ምስክር ይሆናል። Суворовского военного училища командует парадным расчетом полковник Игорь Якимов. В этом году училище отмечает 80 кавалера ордена мужества. አሜሪካ በሳውዲ አረቢያ ውስን የተኩስ አቁም ስምምነት በሩሲያና በዩክሬን መካከል አድርጋለች ቢባልም ዛሬም በጥቁር ባህርና በኢነርጂ መሰረተ ልማቶች እርስ በርስ ከስምምነት ውጭ ጥቃት ውስጥ ገብተዋል። ይህ ሁሉ ውጥንቅጥና የፑቲን የበዛ ጂኦፖለቲካዊ ፍላጎት እየሰፋ ባለበት ሰዓት በዛ ላይ ዶናልድ ትራምፕ ካለፉት የአሜሪካ ፖለቲከኞች አቋም ባፈነገጠ መልኩ ዋይት ሀውስ ከክሬምሊን ጋር እንደሚሰራ ማሳወቃቸው ለሞስኮ ብርታት በሆነበት ሰዓት የግሪንላንድን ጉዳይ ታሪካዊ መሰረት ማስያዛቸው ፑቲን የርዕዮት መመሳሰል በፑቲንና በትራምፕ መካከል እንዲሉ ያደርጋል። አሜሪካ ግሪንላንድን መጠቅለል ያቀደችው በ1860ዎቹ ነው ይላሉ ፑቲን። በዛ ላይ ምክትል ፕሬዝዳንት ጄዲ ቫንስ ወደ ዓለማችን ግዙፍ ደሴት እንደሚገቡ እያወቁ ያደረጉት ንግግር ትርጉሙ ውስብስብ ነው። የትራምፕ ግዛት ማስፋት እቅድ ለፑቲን ዲፕሎማሲያዊ መተማመኛ የሚሰጥ እንዲሁም ከታሪክ የተቀዱ ግዛቶችን ህጋዊ ወደ ማድረጉ እንዲያመሩ ያደርግላቸዋል። ሞስኮ በዚህ መንገድ ፖለቲካዋን ከቃኘች ከአሜሪካ ይልቅ ግዛት የማስፋት እድሏ እጅጉን የሰፋ እንደሆነም ይነገራል። አሜሪካ ግሪንላንድ ተሻግራ ከመጣች ለሩሲያ ዩክሬን፣ ሞልዶቫ፣ ጆርጂያ እና ሌሎች አካባቢው ሀገራት አንዴ በሶቪየት ስም ሌላ ጊዜ በታላቋ ሩሲያ ስም ግዛቱን ለማስፋት ለክሬምሊን ፖለቲከኞች አረንጓዴ ምልክት ይሆንላቸዋል። ግሪንላንድን መጠቅለል የአሜሪካ ከክፍለ ዘመን የተሻገረ ፍላጎት እንጂ ያሁን አይደለም በሚል ታሪካዊ ሽፋን ለትራምፕ የሰጡ ይመስል ፑቲን ጉዳዩ ግን በጥብቅ መወሰድ አለበት ይላሉ። በሰሜናዊ አርክቲክ ግዙፏ ሙርማንስክ ከተማ በአርክቲክ ቀጠና የሩሲያ ዓለም አቀፍ መሪነት ጠንክሮ እንደሚወጣ ቃል የገቡት የክሬምሊኑ ሰው በአካባቢው ላይ ጂኦፖለቲካዊ ውድድሩ እያደገ መምጣቱን ግን አልደበቁም። ግሪንላንድን የትራምፕ መጠቅለል ውጥን በማሳያነት አንስተውታል። ትራምፕን ግን በጉዳዩ ላይ
አልተቿቸውም። ግሪንላንድ ለሩሲያ የሚያሳስባት ጉዳይ እንዳልሆነ ቢገልጹም በተለየ በሰውነት እንቅስቃሴ የታጀበ መልእክት መሆኑ ግን መገናኛ ብዙሃን ትኩረት ሰጥተው እየዘገቡት ይገኛል። ትርጓሜውም ሌላ ሆኗል። የሙርማንስክ ዓለም አቀፍ አርክቲክ ፎረም ላይ ንግግር ሲያደርጉ ውጥረቱ አሁን የጀመረ ባይሆንም አደጋው ሊኖር እንደሚችል ግን ግምት ውስጥ መግባት እንዳለበት ፍንጭ ሰጥተዋል ፑቲን። ትራምፕ የዓለማችን ሰፊውን ክፍል ለመጠበቅ ግሪንላንድ ታስፈልገናለች፣ ያን ማድረግ አለብን፣ ጥቅሙ ዓለም አቀፍ እንዲሁም ለዴንማርክ ነው በሚል የሙጥኝ እንዳሉ ናቸው። ትላንትም ይህኑ አረጋግጠዋል። ዓለምን ለመጠበቅ ግሪንላንድን ካላገኙ ራሷ ዴንማርክ ባለችበት ኔቶ ሳይቀር ትራምፕ ጥያቄ ሊያነሱ እንደሚችሉም ይጠቁማል። ግሪንላንድን አላገኘንም፣ ዓለምን አንጠብቅም አይነት አቋም እንዳይኖራቸውም በርካታ የኔቶ ሀገራት ስጋት አለባቸው። ዓለምን እንጠብቅ ባልን ግሪንላንድን ተከለከልን የትራምፕ ከዓለም አቀፉ ጥምረቶች የመውጫ አንደኛው መንገዳቸው ሊሆን እንደሚችልም ይገምታል። ከህብረት ይልቅ የተናጠል ዲፕሎማሲን መከተልን የሚመርጡት ትራምፕ ሞስኮ ጋር ግንኙነት የማደስ ስራ ላይ ናቸው። የአዲሱ የትራምፕ አስተዳደር ግሪንላንድን የመውሰድ ፍላጎት አድርጋችሁ አትውሰዱት የዘመናት የአሜሪካ መሪዎች እቅድ ነው በሚል የትራምፕን ውጥን ታሪካዊ ትርጓሜ ሰጥተውታል ፑቲን። በእርግጥ ዓለም ላይ እንደ ትራምፕ ያሉ መሪዎች ሊበራከቱ ይችላሉ የሚለውን ሀሳብ ድጋሜ ያመጣም ሆኗል። የዓለማችን ሌላ ሀያላን ሀገራት መሪዎች ሺጂንፒንግ በኤዥያ፣ ፑቲን በአውሮፓ እንዲሁም ትራምፕ በሰሜን አሜሪካ ከጂኦፖለቲካው ከታሪክም እያጣቀሱ የግዛት ማስፋት መንገዱ ላይ እንደሆኑም አመላካች አድርገዋል። We need Greenland for national security and international security. So I think we'll go as far as we have to go. We need Greenland and the world needs us to have Greenland. የአሜሪካ ኮንግረስ በ1960ዎቹ ስላላጸደቀው እንጂ ጠያቂው ነበር የግሪንላንድ ጉዳይ። የ1868ቱ የአላስካ ግዥንም አስታውሱ፣ ምንም አዲስ ነገር ዛሬ የለም ብለዋል ፑቲን። የአንድሬው ጆንሰንን ውጥን አለመሳካቱን በማሳያነትም ያነሳሉ። አሜሪካ፣ ጀርመንና ዴንማርክ በ1910 የመሬት ልውውጥ ለማድረግ ግሪንላንድ ለአሜሪካ ልትሰጥ ነበር ምንም እንኳን ስምምነት ባይተገበርም በሚል የግሪንላንድን አሁናዊ ዕጣ ፈንታ ግራ ጋብተውታል። ከ19ኛው ክፍለ ዘመን መጀመሪያ እስከ 1950ዎቹ ግሪንላንድ የዴንማርክ ሙሉ ግዛት ሆና ብትቆይም በሁለተኛው የዓለም ጦርነት ወቅት ዴንማርክ በናዚ ጀርመን ስትያዝ ግሪንላንድ በአሜሪካውያን ስር ነበረች። ከቅርብ ጊዜ ወዲህ ደግሞ ደሴቷ ራሷን የቻለች ወደ መሆን እየተቃረበች ነው። በ1979 በጂሚ ካርተር አስተዳደር ወቅት በራስ ሰው መመራት ዋስትና እንዳገኘችም ግሪንላንድ ይነገራል። በ2009 ደግሞ ህዝበ ውሳኔ ተደርጎ የሚያልፍ ከሆነ ነጻ ሀገር ሆነ እንድታውጅ መብቱን አግኝታለች። በአሁኑ ሰዓት ደግሞ የአሜሪካን የጦር ሰፈርና የየትኛውንም የባሊስቲክ ሚሳይል ጥቃት ቀድሞ ማስጠንቀቂያ የሚሰጥ ስርዓትን ያስተናገደች እንደሚገኝ ይነገራል። ለዚህም ነው ዛሬ የዋሽንግተን ፍላጎት ከመቼውም ጊዜ በላይ በግሪንላንድ እየጨመረ የመጣው። ፕሬዚዳንት ፑቲን ደግሞ ዴንማርክ የአውሮፓ ህብረትም የኔቶ አባል በመሆኗ ከአሜሪካ ጋር ለመነጠል በአንድ ድንጋይ ሁለት ወፍ ይሆንላቸዋል፣ በዚህ ላይም ላይሰሩ አይችሉም እየተባለ ይገኛል።